የሰማዋኩ እናቴና ካትጫባት ሃይ ዩ ጋይስ እንዴት ናችሁ? ዛሬ ቅዳሜ ነው። ከባሌ ጋር ዛሬ ጊዜን ማሳልፈው ከልጆቼ ጋር በጣም ደስ የሚል ጊዜ ላሳልፍ ነው። መጫወቻ ቦታ ይዣቸው ልሄድ ነው። ምን አይነት ቦታ መስላችሁ? እኔ መጫወት ስለምፈልግ ቦራ ይዣቸው ልሄድ ነው። ይሄ የሚያስፈራ ብዙ አይነት ጨዋታ አለ አይደል? እዛ ይዣቸው ልሄድ ነው። ድምጼን ትንሽ ይዞኛል። ሰሞኑን ከባድ ጉንፋን ይዞኝ አንደፋርፎ ነው የለቀቀኝ። ቤት ውስጥ ነበርኩኝና ትንሽ ህመም አለኝ። ሰው ዛሬ ፈታ ብዬ ነው ሙሉ ከልጆቼ ጋር ባባዬ ጸጉር ቤት ሄዷል ከሚኪ ጋር። ሚኪም ስራ አልሄደም፣ አብሮ ነው የሚሄደው። ይችን ልብስ ማለት ነው ባሌ ከዛ ሙድ እንደወጣ የገዛልኝ ልብስ ነው። እውነት ደግሞ በዚህ አጋጣሚ ልመርቃችሁ ከኔ አይነት ባል ካልሆነ ከዛም በላይ ከፍ ያለ ይስጣችሁ። በጣም ደብሮኝ ይችን ልብስ ገዝቶልኝ ሲመጣ እፈልጋት ስለነበር እንዴት ደስ እንዳለኝ። ቆይ ካሜራውን ዝቅ አድርጌ ላሳያችሁ። አያምርም? ይኸውት ስፈልገው ስለነበረ ምንም ቼክ ሳላረግ ሳልጠይቅ ምናምን ራሱ ገዝቶ ይዞልኝ ሲመጣ ደስ እንዳለኝ። ምርቃቴ ይደርሳል። አሚን በሉ። እውነት ከልቤ ነው። ጥሩ ባል ይስጣችሁ። ሴት ልጅ ሲጀመር ማለት ነው እናቷ ክፉ ትሁን፣ አባቷ ክፉ ይሁን፣ ወንድሟም ክፉ ይሁን፣ እህቶቿ፣ ቤተሰቦቿ፣ ባሏ ግን ጥሩ ካልሆነ ማለት ነው ህይወቷ እንዲህ ነው የሚሆነው። ባሏ ጥሩ ከሆነ ጥሩ ገቢ ባይኖራት ምን ባይላት ራሱ ሰላም ናት። የውስጥ ሰላሟ እንደዚህ ነው ብሎ የሚያደርገው ሴት ልጅ በጣም የሚያስፈልግ ካላገባች ኦኬ እሺ። ያገባች ሴት ልጅ ግን በጣም የሚያስፈልጋት ነገር ከምንም በላይ ባሏ ጥሩ መሆን ያለበት። ዋናውና ከባዱም ህይወታንም ከፍም ዝቅም ሊያደርገው የሚችለው እሱ ነው። ብዙ ጊዜ እኛ ወንዶች ላይ እንደውም ተጽዕኖ እናሳድርም፣ ትጨቃጨቃላችሁ እና ምን እንባላለን፣ ግን ሲወጡ ከቤት ያን ነገር ይረሱታል። እኛ ግን የሆነ ነገር ጧት ከተፈጠረ ሙሉ ቀን ይዘነው ነው የምንውለውና የባልየው ሁኔታ ሴቷ ላይ ይወስኗልና ወንዶች ይህን ቪዲዮ የምታዩት ከሆነ ብዙ ነገር አይደለም ሴቶች የሚፈልጉት፣ በትንሽ ነገር ባላችሁ ሚስታችሁን ማስደሰት ትችላላችሁ። እውነት የምሬ ትኩረት በመስጠት ዝም ብለህ ወድሻለሁ ብትላት እንዲህ ስትፍነቀነቅ ልትል ትችላለች። አቅማችሁ በቻለው አቅም ሃፒ ዋይፍ ሃፒ ላይፍ። የእውነት ደስተኛ መሆን ከፈለክ ቤተ ሰላም እንዲሆን ከፈለክ በቃ ሚስትር አስደስታት። ያን ያህል ገንዘብ አውጣ ምናምን እኮ አይደለም፣ ግን በትንሽ ነገር ቢሆን አስደስታት እና የዛሬው ምክሬ እሱ ነው። እና ሌላው ደግሞ እባካችሁ የኔ ውድ ተመልካቾች፣ የኔ ውድ ቤተሰቦች ኮመንት ላይ የሃይማኖት ጥያቄ ይበዛልና በጣም አሁን ላይ የነበረኝ ነው እና በቃ ያን ያህል ስለ ሃይማኖት ማወራ ሰው አይደለሁም። የሰው ልጅ በተወልዶ ባደገበት ነገር አይቀጥልም። በቃ የራሱ ትልቅ ሰው እኮ መሆናችን ምልክት ያ ነው። የራሱን ውሳኔ ይወስናል። የቤተሰቦቼ ጋር ፍቅር ነን፣ ቤተሰቦቼ ጋር ሰላም ነኝ። ቪዲዮዎችም ላይ የማስተላልፈው እንደዚህ አይነት ነገር ነው፣ ሰላማዊ የሆነ ነገር ነው። እኔ ለኢድ ለአረፋ ከእናቴ ቤት አልቀርም፣ የሚያደግኩበት ነገር ነው። እህቴንም ምንም ማኒፑሌት ማድረጋት ምንም ማድረገው እንደዛ አይነት ሰው አይደለሁም ቶታሊና እባካችሁ ኮሜንት ስታደርጉልኝ በእንደዛ መንገድ ባታደርጉልኝ። ጥሩ መመኘታችሁ አላህ ሂዳያ ይስጥሻል። ኢትስ ኦኬ፣ እኔ ደስ ይለኛል፣ ችግር የለውም። ጥሩ ነገር ለእናንተ ጥሩ ነገር ለኔ እየተመኛችሁ ነው በእናንተ ቤት፣ ያንን ከክፋት አላየውም። ግን ሲበዛ ትንሽ እየደበረኝ ነውና እባካችሁ በቃ የራሴን መንገድ አክብሩልኝ። እኔን የምትወዱኝ ከሆነ የኔ ቪዲዮ የሚያስደስታችሁ ከሆነ ከልጆቼ ጋር ማሳለፋቸውን ነገሮች ማየት የምትወዱ ከሆነ እነዛን ኮሜንቶች ሙሉ ለሙሉ አጥፎ ሳይሆን በዛና የተወሰነ ቀንሱልኝ። መጥፎ ነገር ከኛ አትጠብቁም። በሃይማኖት ዙሪያ የማንንም ሃይማኖት የምናገር ሰው አይደለሁም። መቼም ሰው ወደ እኔ እንዲመጣ ከኔንም እንዲህ ምንም አይነት እንደዚህ አይነት ነገር ሰበካ ምንም ማድረግ ሰው አይደለሁም። ስራ እወዳለሁ። ስራ ስሩ ብዬ ልሰብካችሁ እችላለሁ። ህይወታችሁን አስተካክሉ፣ ራሳችሁ ላይ ስሩ፣ ስፖርት ስሩ፣ ውሃ ጠጪ፣ ራስሽን ጠብቂ። ከማንም በላይ ከቤተሰቦችም ከልጅች በላይ መጀመሪያ ራስሽን ውደጅ ብዬ ልመክርሽ እችላለሁ። ግን ሃይማኖትሽን ቀይሪ። የኔ ሃይማኖት ጥሩ ነው አልምል ሰው አይደለሁም። አግባብ ላይ ሆን ይችላል፣ ግን በቃ በተፈጥሮ እኔ እንደዛ ምል ሰው አይደለሁም። እኔ የተመቸኝ መንገድ እቀጥላለሁ። አሴ ቢዝነስ ግን እንደ ሰው ግን እንደ እናት እዚህ ምድር ላይ የሚጠቅሙን አንዳንድ እኔ ከኔ ኤክስፒሪየንስ ያደረኳቸውን ነገሮች ሼር አደርጋለሁኝ። እሱን ልመክር እችላለሁ እንጂ ሰዎችን በተለይ ቤተሰብ በተለይ እህቴ ላይ እንደዛ ትሰራለች ብላችሁ ሐሳቤ ስላላችሁ ነው። በጭራሽ እንደዛ ማድረግ ሰው አይደለም። ሁሉም ሰው እኔ የኔን እኮ አክብረውልኛል አይደል እንዴ? አክብረውልኝ በሰላም ቤተሰቦች ጋር እኮ እየኖርን ነው አይደል? እኔም አከብራለሁ። ስለዚህ ፕሊስ እናንተም አክብሩልኝ።
እባካችሁ በቃ ኮሜንት ላይ እንደዛ አትበሉብኝ። በጣም ነው የምወዳችሁ፣ እውነት በጣም ነው የማመሰግናችሁ። እኔ ምን ልበላችሁ ሞራል እኔ በጣም ማለት ነው አይነት ሰው መሰልኳችሁ። ትንሽ መንገድ ከሰጣችሁኝ የሆነች ትንሽ ጭላንጭል ካገኘሁኝ የሚሄድ በር እንደዚህ ሰንጥቄ የሚሄድ ሰው ነኝ። ምን ልላችሁ ነው ባጭሩ ዩቲዩብ ላይ አሁን ትንሽ አረምን ትንሽ እንደ በአንድ ሳምንት 10 ቀን ባልሞላ ጊዜ ውስጥ ነው ይሄ ሁሉ ነገር ያገኘሁት። የእናንተን ብዙ ሰብስክራይብ አግኝቻለሁ፣ ብዙ ቪው አላቸው ቪዲዮዎቼ እና በጣም ደስ አለኝ። እንኳን እንደዚህ እንኳን ዘንቦብሽ እንደውም ጤዛነሽ የምባለው ሰው ነኝ እኔ። እንኳን እንደዚህ ፊት ሰታችሁኝ ይቅርና አልቻለም። ከዚህ በኋላ ከላይ በጣም ብዙ ቪዲዮ ጠብቁላችሁ ነው። ወራት የምሬን ነው። በጣም ሄጃለሁ፣ ብዙ ነገሮችን ፕላን አውጥቻለሁ ምናምን አስቡት። እና ደግሞ እንደዚህ ስላችሁ ታዲያ ሸሸት እንዳትሉ፣ ድጋፋችሁ ከኔ እንዳይለይ። ሁሌ ቪዲዮን እዩልኝ። ሙሉ ቪዲዮ ላይ የሆነ የሚጠቅማችሁ ወይ የሚያዝናናችሁ ወይ የሆነ ነገር አታጡ። በጣም እርግጠኛ ሆኜ ነው የምነግራችሁ። ከዛ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉልኝ፣ አበረታቱኝ። ከዚህ በኋላ ያሉትን እድገቶች አንድ በአንድ ለእኔ የጠቀሙኝን ምንም ነገሮች ሳልዋሽ፣ ሳልሰክስ፣ ሳልጨምር፣ ሳልቀንስ እያመጣሁ ለእናንተ አወራላችኋለሁ። ከዚህ በኋላ በጣም ብዙ ለውጦች ከኔ ይጠብቁ። የምሬን ነው። ትንሽዬ ነገር አሳይታችሁኛል። ትንሽዬ የሆነች መስመር አሳይታችሁኛል። በዛች እጄ እኔ የሚገራርም ነገር ሀትሪክ የሆነ ተአምር ሰርቼ እዚህ ዩቲዩብ ላይ ባላሳያችሁ እኔ ሰምጓ እንዳትሉኝ። ባባማ ተውት። ባባ ጭራሽ አሁን ስልኬ ሞላ። ማማን ሳቂ እስኪ እንዲህ በይ ምናምን እያለ እየቀረጻት ነው። እሱ በቅርቡ የራሱን ዩቲዩብ ልክፈትለት ይሆን? ከፍቼ ቁጭ አድርገውና ያወራችኋል። ስለዚህ ደግሞ በጣም የወደድኩትን ኮሜንት እንገራችሁ። ሙሉ ፋሚሊ ክራሽ ሆነብኝ እናንተ ቤት አለችኝ። ደስ አለኝ፣ እውነት ደስ አለኝ በጣም። እኔም ነግራችኋለሁ፣ ሰው እኔን ከሚወደኝ በላይ ልጆቼን ሲወድልኝ፣ ልጆቼን ሲያደንቅልኝ በጣም ደስ የሚለኝ ሰው ነኝ። ሁሉም እናት እንደዛ ነው እርግጠኝነት። እና ልጆቹ ሲወድ ከዛ አሁን ደግሞ ሙሉ ፋሚሊ እህቴን በጣም ወደዳችኋት፣ እናቴን እኔ ነው ትንሽ እንደውም ለኔ ያላችሁ ፍቅር እንደውም ትንሽ ነው። ባሌ እሺ ሚዲያ አይወድም፣ ብዙ ካሜራ አይወድም። እናቴን ለኢድ ነው ለአረፋ፣ አሁን የመጨረሻው አረፋ አይደል? ለአረፋ ስንሄድ ሰርፕራይዝ አድርጊያት ነው ባይዘው ወይ ለአረፋ ልናከብር ስንሄድ ግቢዋ ምናምን ቪዲዮ ቀርጬ ፖስት ሳደርግ በጣም ብዙ ሰው የወደደው በቃ የሀፍና አይዲያ በጣም ብዙ ሰው። ከዛ እህቴን አንቺ ጭራሽ ምናምን አንቺ በማንወቶች ነው ቤተሰቦችሽ ቆንጆ ናቸው። በቅርብ አራስ ነበርኩኝ እኮ እንዲህ መሸማቀጤን የወለድኩ አለመምሰሌ አትዩ። በቅርብ አራስ ነበርኩ፣ በምጥ ነው የወለድኩት። እና በተቆቁር ምን ብል እንትን አይበላችሁ። እና ደግሞ እኔም ቆንጆ ነኝ፣ ለእናቴ እኔም ቆንጆ ነኝ። እና በዩቲዩብ በጣም አሁን ከዚህ በኋላ በብዙ ቪዲዮዎች እንማማራለን። እውነት እኔ በደንብ ሳውራ ጎበዝ ሰው ነኝ፣ ማሳመን እችላለሁ። እና ደግሞ እኔ ዝም ብዬ እኔ አይደለሁም እንዲህ ስታይኝ የባባ እናት ብቻ ብላችሁ እንድትስሉኝ አልፈልግም። እሱ ትልቅ መጠሪያዬ ነው፣ የልጆቼ እናት ነኝ። ሌላው ግን በጣም ጎበዝ የቢዝነስ ሰው ነኝ። በጣም ከትንሽዬ ነገር ተነስቼ በጣም ትልቅ ድርጅት ያለኝ ሰው ነኝ። ጎበዝ ሚስት ነኝ። ከባሌ ጋር እንዴት መስራት እንዳለብን እኔ አውቃለሁኝ። ገባችሁ? ብዙም ትንሽዬ መስያችሁ ምናምን ዝም ብዬ እናት ብቻ መስያችሁ እንዳታልፉኝ። በጣም ብዙ ነገር ታገኛላችሁ ብዬ ነው የማስበው። ስመክር ደግሞ በጣም ጎበዝ ነኝ። ጓደኞቼን ያሰለቸው ሰው ነኝ። የምሬን ነው። እና ኮሜንት ላይ አሁን ከዚህ በኋላ የምፈልገው ከኔ ማወቅ የምትፈልጉትን ወይንም እንድሰራላችሁ የምፈልገውን አስተያየታችሁን፣ ትክክለኛ አስተያየታችሁን ከሃይማኖት ውጭ ያለውን አስተያየታችሁን እስኪ ለዛሬ ጻፉልኝ ፕሊዝ። ለዛሬ ይሄ ኮሜንት ከሃይማኖት የጸዳ ይሁን እባካችሁ፣ በቃ ልለምናችሁ። ከዛ ውጭ የሆኑ ብዙ ነገሮች እኮ እያሳዩአችሁ ነው አይደል? ስለዚህ አንዴ በኔ በሰምጓ ስም ሃይማኖት ልጽፉ የነበራችሁ ሰዎች መልሱትና ስለ ስራ ወር ስለ ልጅ እንዴት ነው ሰው ባይዘው ብዙ ሰው እንደዚህ ሲያይ ወጣት ሆናችሁ ልጅ ሚስት ባለስዳር ሆናችሁ ስራ እየሰራችሁ የሆነ ከጀርባ እንዲህ የሚደግፋችሁ ሰው ያለ ይመስላችኋል? ሁሉም ሰው በየሳምንቱ እየተጨነቀ ቤት ኪራይ እያስጨነቀው አልሞላ ብሎት እየተንደፋደፈ ነው እየኖረ ያለው እንጂ ሪዘርቭ ሁሉም ማን ያግዘኛል? እኔ የራሱ እኮ ሌላ ሀስል አለበት። እና ትልቁ ስህተት እንትና ይገዘኝ ብሎ ማሰብ ነው። ሁሉም ሰው የራሱ ሀስል አለበት። እና የሆነ ሰው ስላገዘሽ ነው እንጂ የሆነ ስላለሽ ነው ብላችሁ እንዳታስቡ። ሁሉም ሰው እኔም በራሴ ብዙ ሀስል ብዙ ጭንቀታች አለብኝና
እንዲህ ስታይ ሙልቅቅ ምናምን ብዬ የምኖር ሰው አይደለሁም። ስለዚህ ከኔ ብዙ የምትማሩት ነገር አለ የሚለውን ላሳምናችሁ እየሞከርኩ ነው። ባይዘው ዩቲዩብ ላይ መቆየት ስለምፈልግ ረጃጅም ቪዲዮዎችን ከዚህ በኋላ ጥሩ ነገሮችን ማምጣት ስለምፈልግ ነው እናንተ ኦዲየንሶቼን ምን አይነት ሰው እንደሆንኩ እያብራራሁላችሁ ያለሁት። እውነት የምሬን ነው። እንደዛ እንዲህ እንደምታዩኝ ቅልል ብዬ በቃ ለብሼ ብቻ መውጣ ሰው አይደለሁም። ብዙ ሀስሎችን ወድቀን ቢዝነሳችን ከስሮ እንዴት ማስነሳት እንዳለብን ፕላን አውተን ምናምን ደግሞ 10 ቤቶቹ እድሜ ላይ ያለን ነው። እኔ ሚኪዬ የዩኒቨርሲቲ ተማሪ ሆኖ እኔ ማትሪክ ወድቄ ነው ተገናኝተን ከዛ በአጭር ጊዜ ውስጥ ወደ ስራ የጀመርነው እና ፖዚቲቮች ነን። ይሄ ባድ ኤክስፒሪየንስ የለንም። ደስ የሚለው እኛ የጠቀመን አሁን ባድ መክሰርን አናቅም፣ መውደቅን አናቅም ምናምን። ስለዚህ ሁሉን ነገር ወደ ፖዚቲቭ ነው የምናየው። ስለዚህ እርሊ እድሜ ላይ ያላችሁ በተለይ ያ እድሜ በጣም ምርታማ የምትሆንበት እድሜ ነው። እሺ፣ ስለዚህ ስለዛም ስለምንም ብቻ እየተነተንን ከዚህ በኋላ በጣም ብዙ ነገሮች እናወራለን፣ ቁም ነገሮች እናወራለን። ቀልዶች ምናምን አሉ እኮ ይሄ ጭፍግግ ያሉ ቁም ነገር አውሬ ሰው አይደለሁም። ግን ለሰው ልጅ በተለይ ለሴት ለወጣት የሚጠቅሙ ነገሮችን እኔ ያለፍኩባቸውን የዛኔ እኔ ቢያቀሉልኝ ባረጋቸው ብዬ የማስባቸውን ከዚህም በኋላ እናት ነኝ፣ ሚስት ነኝ፣ የስራ ሰራተኛ ነኝ። ከዛ ዩቲዩበር ሆንኩ። አሁን ደግሞ ሶሻል ሚዲያ ላይም ትልቅ ተቀባይነት አለኝ ብዬ አስባለሁ። እና እነዛ ነገሮችን እንዴት ራሳችን ላይ መስራት እንዳለብን እንዴት እንደመጡ እንዴት ነው ፐርሰናል ማንነታችን ላይ እንዴት ነው መገንባት የምንችለው የሚለውን አብረን እንማማራለን። እኔም ከእናንተ እማራለሁ። ስለዚህ ምላችሁ ባጭሩ ኮሜንት ላይ ጻፉልኝ ስለኔ የምታስቡትን ነገር። ስለኔ እኔን ስታዩ ምን እንደሚሰማችሁ እስኪ ንገሩኝ። በቃ እኔን ስታስቡ ኦብቪየስሊ አሁን ቫይራል ነው፣ ብዙ ያቀናል ብዬ አስባለሁ። ስለዚህ እኛን ስታስቡ ምንድነው ይመጣላችሁ? እኔን ስታስቡ ምን አይነት ሰው መስዬ ነው የሚሰማችሁ? ከዛ ይሄን ነገር እንዴት አደረግሽው ምናምን የምንለው ሰው ነገር አለ። ስለኔ ማወቅ የምትፈልጉት ነገር ካለ ፕሊዝ ኮሜንት ላይ አስቀምጡልኝ። የዛሬው ቶፒካችን ይሄ ቁም ነገር ወሬ ምናምን አይደለም። ያው ለቀጣይ ቪዲዮቼ ያሰብኳቸውን ሀሳቦች ልንገራችሁ ብዬ ስላሰብኩኝ ነው። ባባ እየመጣ ነው። ምሳችንን በልተን ቡናችን ጠጥተን ወደ ቦራ እንሄዳለን። በጣም ደስ የሚል ጊዜ ነው የምናሳልፈው። ተከታተሉን፣ የትም እንዳትሄዱ። ደስ የሚል ቀኖች እናሳልፋለን። የሚገራርሙ መጫወቻዎች ደግሞ አሉ ታውቃላችሁ። ቦራ ሲሃም አብረን እንጫወታለን ብላኛለች። አብራ ተከታተሉኝ። ሙሉ ጉዞአችን ነው ማሳያችሁ። ፋይናሊ ከፀጉር ቤት አልመጣሁም። ይሄ ልጅ ማለት ነው እናንተ ጋር የሆነ ችግር አለበት። ነገራችን ይዞ የምንሄደው ቦራ ልናደርግ ነው የምንሄደው። እንጫወት። በእናንተ ስም ነው እውነት የሚጋብዝላችሁ። ባለፈው ትቻው ምሳ ስበላ በጣም ቅር ብሎ ብቻው ነበር እና በእኛ ስም ጋብዙ ምናምን አላላችሁኝም። ቦራ የምወስድህ በእነሱ ስም ነው። እነሱ ብር ልከውልኝ እኮ ነው የምወስድህ። አመሰግናለሁ በላቸው። እውነት አመሰግናለሁ በላቸው። አመሰግናለሁ ብር ስላሳጠራችሁ። ብር እናንተ ልካችሁልኝ አይደለ? በእናንተ ስም ከዛ ጋይስ ደበረሽው። እሺ አዲስ ያወጣህልኝን ስም ንገራቸው። ሰዋ አዲስ ያወጣህኝ ማታ የጠራህብኝ ሰይሜት አባት ቀልድ ሰይሜት እና እኔ ያላልከኝም ማነው አዲስ ያወጣህልኝ ስም? ሰንጎ እውነት ሌላ ስም ብሮኝ ነበር። ናኒ ማነው ስሜ? ናኒ ነው የሰማሁት እናቴ ናት። የኔ ብቻ ናት እናንተ አይደለችም። ፋይናሊ ለባብሰን መተናል። ባባ እንዴት እንዳማረበት ላሳያችሁ። ሰርፕራይዝ! አላማረብኝም። የራዳ ልጅ ሰውዋ ወይ ይህንን መነጽ ቦራስ ደርስ ሰጥሻለሁ። እኔስ እሱ እኮ የሴት መነጽር ነው። ቦራስ ደርስ ሰጥሻለሁ። በዛው ምግብ ማለት ነው። እስኪ ምን ያህል ሰው ያቀናል፣ ምን ያህል ልጆች ባባን ሲያዩ ምን አይነት ሪአክሽን ያሳያሉ የሚለውን በዛውን ቼክ እናደርጋለን። እንዲህ አምሮብናል። ማማን ደግሞ ላሳያችሁ። ሲሃም አብራን ነው የምትሄደው። ሲሆን ዋና ተዋናይ እንደውም እሷ ናት። ቦራ መሄድ እኮ ላንቺ ነው ጥሩ። በጣም እኛ በጣም አንጫወትም። እሷ ናት ስትጫወት
ባባባባባ ሃይ ባባባባባ በያቸው። አንተን እያየች ባባ ልጃችሁ እንዴት እንደሚያደርገው እዩት። ቀስ ብለህ ንገረኝ። ምን እንዴት እንዳማረበት ልጃችሁን አያችሁታ? አሁን ደግሞ ሽቶ ላድርግለት። እስኪ ሰው በጣም ቻሳርገኝ እያረኩልህ እኮ ነው። በጣም ጋይስ ወጣቻለሁ። ኖ ኒስ ሰሙዋ ወጣቻለሁ። ሰሙዋ ያያጀነስ ሰሙዋ የኔ እናት ሰውዋ ኮነሽ ታውቂያለሽ? ምኑን? ሰውዋ ነሽ እኮ አውቃለሁ። ያንተ እናት ሰሙዋ መሆን ያውቃለሁ። ሌትስ ጎ እስኪና የሞዴሊንግ አረማመድ ጀምር። ዋው በጣም ነው የምታምረው። በጣም ጅንኑ እንዴት ነው የምታምረው አንተ ልጅ ግን አማራላ። ኧረ ሰው አንቺ ነሽ ቆንጆ። ኧረ አንተ ነህ ቆንጆ። አንቺ ነሽ ቆንጆ። አንተ ነህ አባ። አንተ ነህ አንቺ ነሽ አባ። አንተ ነህ አንቺ ነሽ ወንድም። አንቺ ወላሂ አንቺ እኮ ወንድም ነሽ። አባትህ ሲወድህ ባባዬ ማነው ጫማህን የሚሰራ? ስማ ባባ ጫማህን ማነው እያሰረልህ ያለው? ቆያ ተቀባጭ ሲያውናራት። እሺ እየቀረጽኩ አውራት። አንቺ እኮ ነሽ ጓደኛዬ። ኧረ ጓደኛ አይደለችም ናት። ሚኪስ ምንህ ነው? እሱ ጫማህን የሚያስርልህ ሰውዬ ምንህ ነው? አባቴ። ቀጥ ብለህ አውራኝ። አባቱ እወድሃለሁ። እኔም እወድሻለሁ። የኔን ጫማ አድርግልኝ። እቼ ፈረሴ ቦላ አንበሳ ሲሄድ እዛ ጋር ሲመጣ እዚህ ጋር ቁም ፍቅር ባቡሹ። እሺ ቁም ባቡሹ ቡም ፍቅርዬ ሆቤ ባቡሹ ቦራ ደረስን። ባባዬ የት ደረስን? ስራችኛችሁ ሰው ሁሉ እየጮኸ ነው። ባባ አሁን አንተም ትጮኻለህ? አትጮህም? ሰው ሁሉ እየጮኸ ነው። እግዚአብሔር ይሁን። ወይኔ ጉዴ ባይዘው ወይኔ የምጮታለሁ እዚህ ሰው ሁሉ እየጮኸ ነው። እንግዲህ እናያለን። እዚህ ላይ እንወጣለን። ባባ እዛው የሚያስጮህ ላይ አንወጣም። ሌላ ቦታ እንሆናለን። ፈራህ እንዴ ባባ? ፈራህ? አይዞህ ና እንዳፈራኝ ና በእናትህ። እሺ የማያስጮህ ጋር እንጫወት። የማያስጮህ ቦታ እና ይኸው እዚህ ጋር ሸርተት ያለ አላስገባህም። እኔ እናትህን አታመኝም? አዎ ና ለህፃን ልጅ ያለ እዛ ወደ ቤታችን ይሄኛው በጣም ቀላል ነው። ያ ኦክቶፐሱ እንቻሎች አያቸው ሳር እየበሉ ባባ ጎበዝ የኔ ልጅ ጎበዝ የኔ ልጅ። ተዋት ጫባቴ፣ አይዞን ጫባቴ፣ ተውቋት። አትሰማህም እኮ እንዴት ነበር ጨዋታ? ደህና ነው። ወደድከው? አዎ። በጣም የወደድከው የትኛውን ጨዋታ ነው? ና እንጂ የትኛውን ጨዋታ በጣም ወደድከው? ያንን መስለያውን ያኩ የፈሪዎች መጫወቻ ነው።